ሰላም ተማሪዎች ዛሬ የምንማረው ስለ ኮምፓራቲቭ አድጀክቲቭ ነው። ሰብስክራይብ በማድረግ ሁላችሁም ጀምሩ። ሰላም ተማሪዎች ዛሬ የምንማረው ኮምፓራቲቭ አድጀክቲቭ ነው። አጠቃላይ ስለነ ዲግሪዎች ነው የምንማረው። በመጀመሪያም ሰብስክራይብ በማድረግ ላይክ በማድረግ እንድትጀምሩ እጠይቃችኋለሁ። እሺ we use comparative adjective to show change or make comparison ስለሆነም ኮምፓራቲቭ አድጀክቲቭን የምንጠቀመው ለምንድን ነው? አንደኛ to show changes አለ። change ማለት ለውጥን ነው። ለውጥን ለማሳየት አለ። ወይም አለ make comparison ንጽጽር ለማድረግ ነው የምንጠቀመው አለ። ለምሳሌ ያክል this car is certainly better አለ but it is much more expensive አለ። አሁን ይሄ ሰውዬ ይሄ መኪና የተሻለ ነው አለ። እንዲህ ስላችሁ ይሄ ሀሳብ ኮምፔር ያደረገው ከሆነ አንድ መኪና ጋር ሊሆን ይችላል ወይም ከራሱ ከውስጡ ሀሳብ ጋር ሊሆን ይችላል እንጂ ሞር ነገር ላይ ማሰብ የለባችሁም። ሞር ስላችሁ ለምሳሌ ብዙ ነገር አለ እንደ ብዙ ነገር ላይ ኮምፔር እንዲያደርግ ምናምን ሳይሆን ቤተር ካለ ኢአር ከጨመረ ያ ነገር ኮምፔር ያደረገው በሁለት ወይም አንድ ነገር ላይ ተመስርቶ ነው። ስለሆነም it is much more expensive አለ፣ ውድ ነው አለ። I am feeling happier now. We need a bigger garden. አሁን ደስተኝነት ተሰምቶኛል አለ። ከዛም we need a bigger garden አለ። የተሻለ ትልቅ የሆነ ጋርደን ያስፈልገናል አለ። የሰውዬ ከሀሳቡ ጋር ሊሆን ይችላል ይሄን ሀሳብ ያቀረበው። ከሀሳቡ ስል ለምሳሌ ያክል በውስጡ አሁን ያለበት አካባቢ ትንሽ ጋርደን ሆኖ ሳለ ትልቅ ጋርደን ፈልጎ ከዛ ጋር ኮምፔር እያደረገ፣ ለዚህ ነው ኮምፓሪሽን የተባለው። ሲሆን ምን ተጠቀመ? ኮምፓራቲቭ አድጀክቲቭን ተጠቀመ። ኮምፓራቲቭ አድጀክቲቭ ደግሞ ማን ነው ካላችሁ የሚጠቀመው ኢአር ነው የሚወስደው አለ። አሁን ሞር ዲቴል እንመጣበታለን። ለምሳሌ ያክል we use አለ we use than when we want to compare one thing with another። አሁን ይሄ ደግሞ በቃ ፍሬ ነገሮች ቁስ ነገሮች ለምሳሌ ያክል when we use than when we want to compare one things with another የሆነ አንድ ነገርን ከሌላ ነገር ጋር ኮምፔር ስናደርግ ዛንን እንጠቀማለን። ለምሳሌ ያክል she is 2 years older than me እሷ ከኔ 2 ዓመት ምን ትበልጣለች። አያችሁ ምን ነገር ነው ኮምፔር ያደረገው? ሁለት ነገሮችን ነው ኮምፔር ያደረገው። አዲስ አበባ is much bigger than ድሬዳዋ። ማንና ማንን ኮምፔር አድርጎ? አዲስ አበባና ድሬዳዋን እንጂ አዲስ አበባን ከሁለት ወይም ከሶስት ወይም ከአራት ከአምስት ነገሮች ጋር ከሶስት ከበለጡ ነገሮች ጋር ኮምፔር አላደረገም። አዲስ አበባ is much bigger than ምንድን ያለው? ድሬዳዋ። እሺ he is better player than ሮናልዶ። ማን? he። ኢትዮጵያ is bigger than ኬንያ። ማን ነች ከኢትዮጵያ የምትበልጠው? ማን? ኬንያ። አያችሁ when we want to compare one thing with another ምን እንጠቀማለን? ዛንን እንጠቀማለን አለ። ሌላው ደግሞ ሀሳብ we want to describe how something or someone changes. We can use two comparative with and አሁን ይሄ ምን ማለት ነው ሀሳቡ? describe how something or something changes እንዴት ነገሮች እንደተለወጡ በቃ ለማሳወቅ ያን ነገር እንዴት እንደተለወጠ የሆነ ነገርን ለውጥ ለማሳወቅ something change ምን እንጠቀማለን? ኮምፓራቲቭ ዲግሪ እንጠቀማለን። ሁለት
ኮምፓራቲቭ ዲግሪዎችን እንጠቀማለን። ቅድም ምን ነበር ያነሳነው ሀሳብ? ኮምፓራቲቭ ለምን እንጠቀማለን? ቱ ሾው ሰምቲንግ ቼንጅ ብለን ነበረ። ሜክ አሁን እዚህ ጋር ሀሳቡን አመጣ። ለምሳሌ ያክል the balloon got bigger and bigger አለ። አሁን ፊኛ ስትነፉ ምን እያደገ ነው የመጣው። አያችሁ? አሁን ይሄን ለመግለጽ እንጠቀማለን የሆነ ነገር ለውጥን። the balloon got bigger and bigger everything is getting more and more expensive አለ። አያችሁ? የሆነ ነገር ለውጥን ለምሳሌ ያክል የሆነ ነገር ሁሉ ነገር everything is getting more and more expensive አለ። ሁሉ ነገር እየጨመረ ነው የመጣው ዋጋቸው። አያችሁ? more and more expensive እየተወደደ ለማለት ፈልጎ ነው። ከዛስ grandfather is looking older and older ይላል። grandfather ማለት አያታችሁን እንጂ እያረጀ እየመጣ ነው። በቃ ማርጀቱን ለማሳወቅ ሂደቱን የነገርን ቼንጁን ለማሳወቅ እንጠቀማለን። ምን አለ? something changes አለ ማለት ነው። ሌላስ we often use the with comparative adjective to show that one things depend on another አለ። ዘን እንጠቀመዋል። ለምን? show that one thing depends on another የሆነ ነገር ላይ ጥገኛ መሆኑን ለማሳወቅ እንጠቀማለን። ይህ በጣም ቀላል ነገር ነው። በደንብ አድምጡኝማ። ለምሳሌ ያክል the faster you drive the more dangerous it is አለ። አሁን ምን አለ? the faster you drive አለ the more dangerous it is አለ። በፍጥነት በነዳ ቁጥር ምን ይመጣል? the more dangerous አለ። ምን አደጋው የከፋ ይመጣል ወይም አደጋው ከፍ ይላል ማለት ነው። ገባችሁ? ምን ሆነ? የሆነ ነገር ዲፔንድ ሆነ። አሁን the faster ካልኩኝ the faster drive ካልኩኝ ምን ትሉኛላችሁ? ምን ያልኳችሁ ደግሞ the more dangerous። አያችሁ? ፈጥነህ ከነዳ አደጋው እየጨመረ ይመጣል። እሺ the higher they climbed the colder it got አለ። ከፍታ በጨመረ ቁጥር ቅዝቃዜው እየጨመረ ይመጣል። ምን ስላደረጉ? ከፍታ ስለጨመሩ። ምን መጣ? ከፍታ ስለጨመሩ ቅዝቃዜ መጣ። ለዚህ ነው we often use the with comparative adjective አለ። ለምን? to show that one thing depends on another to show that one thing depends on another የሆነ ነገር ላይ ጥገኛ መሆኑን ለማሳወቅ እንጠቀማለን አለ። እንቀጥል። superlative adjective አለ። we use the with superlative adjective አለ። አሁን ዘንም ደግሞ ለምን እንጠቀማለን? ለሱፐርላቲቭ። እንደውም ሞር የምንጠቀመው ለሱፐርላቲቭ ነው። በኮምፓራቲቭ ጊዜ የምንጠቀመው ለምንድን ነው ካላችሁኝ፣ ለምን የሆነ ነገር ላይ ዲፔንድ መሆን ወይም የሆነ ነገር ላይ ጥገኛ መሆኑን ለማሳወቅ ነው እንጂ እንደ በኖርማል ሴንቴንስ አንጠቀመውም። ግን እንምጣ ሱፐርላቲቭ አድጀክቲቭ እንምጣ። በደንብ አገን ያዘው። ለምሳሌ ያክል አሁን it was the happiest day of my life አለ። the happiest day of my life ማለት ይሄ በህይወቴ ደስተኛ የሆንኩበት ቀን ነው በህይወቴ ያለ። ይሄ ማለት ይሄ ሰውዬ ዛሬ ከዚህ በፊት 10 ደስታዎች ያሳልፎ ሊሆን ይችላል፣ 100 ደስታዎች ያሳልፎ ሊሆን ይችላል፣ ወይም 1000 ደስታዎች ያሳልፎ ሊሆን ይችላል። ግን ከዛ ሁሉ ግን መረጠው። አያችሁ? ቤስቱን መርጦ ነው። ለዚህ ነው ከብዙ ነገሮች ላይ ስንመርጥ ምንጠቀመው ሱፐርላቲቭ የምንጠቀመው። ደግሞ ሱፐርላቲቭን ስንጠቀመው ምንን እንወስዳለን? ዘን እንወስዳለን። ከዚህ አንጻር ነው ኤቨረስት is the highest mountain in the world አለ። አሁን ኤቨረስትን the highest mountain in the world አለ። ማውንቴን ምንድነው? ተራራ። በቀላል መንገድ በሰፈሪያው ምን አለ? የረር ተራራ አለ። በኢትዮጵያ ውስጥ ምን ተራራ አለ? ዳሽን ተራራ አለ። በኬንያ ስንት ተራራ አለ? በአማራ ክልል ስንት ተራራ አለ? በኦሮሚያ ስንት ተራራ አለ? በአሜሪካ በኢሮፕ ስንት ተራራ አለ? ግን አለ ከዛ ሁሉ መረጠው። አያችሁ? ከብዙ ምርጫ ነው ኤቨረስት አለ። the Everest is the highest mountain in the world አለ።
አያችሁ ሞርና ሞር ወይም ብዙ ነገሮችን ኮምፕሬስ እናደርግ ሱፐርላቲቭን የምንጠቀመው ለዚህ ነው። እሺ እንመጣለን። አሁን that is the best film I have seen this year ከአመት ውስጥ ካየሁት ፊልም ቤስቱ ይሄ ነው አለ። በደንብ አትተውሉ፣ ማስተዋል ጥሩ ነውና the best film አለ I have seen this year አለ። the best አለ። ቤስት ምንድን ነው? ጉድ፣ ቤተር፣ ቤስት ምንድን ነው? ሱፐርላቲቭ ማለት ነው። I have three sisters, አልማዝ is the oldest and ፍሬህይወት is the youngest አለ። 3 እህቶች አሉኝ። አልማዝ ምንድን ነች? ታላቄ ነች። ፍሬህይወት ደግሞ ታናሽ ነች። አያችሁ እያወዳደረ ነው። ገባችኋ? ከዚህ አንጻር ነው። አሁን how to form comparative and superlative adjective አለ። እንዴት አድርገን ነው ፎርም ማድረግ የምንችለው? አንደኛ we usually add er or est to one syllable words to make comparative and superlative respectively አለ። ስለሆነ አሁን መቼ ነው er እና est የምንጠቀመው ካላችሁ አሁን ታውቁታላችሁ። ለምሳሌ ያክል ትከሻችሁን ብቻ እወቁ። ትከሻችሁን እዩ። እዚህ ጋር ምን አለ? መጀመሪያ እጃችሁን ትከሻ አለ። ከዚህ ጥቁር ምን አለች? ኤልቦ ወይም አርም አለ። ከዛ እጃችሁ አለ። ዋን ሲለብል ማለት ምን መሰላችሁ? የሆነ ያ ቃልን በአንድ ትንፋሽ ስታነቡት፣ ገባችሁ? በአንድ ትንፋሽ ያን ቃል ስታነቡት ምን እንላለን? ያ ነገር ምንድን ነው? ዋን ሲለብል ወርድ እንለዋለን። ይህ በኤግዛምፕል ነው ያሳያችሁ። ለምሳሌ ያክል ኦልድን እስኪ በእጃችሁ እስኪ ሳሉት። ኦልድ ነበር ቅድም ያልነው። ትከሻ እቺ ቁጭጭ ምታችንና እጃችንና ኦልድ ስንል ማን ጋር ብቻ ይቀራል? ትከሻችን ጋር ብቻ ይቀራል። ትከሻችን ጋር ብቻ ይቀራል። ወይም ማለትም ባጭሩ በቃ በአንድ ትንፋሽ ኦልድ። በዚህ ጊዜ ምን እንጠቀማለን? ዋን ሲለብል በሆነበት ሰዓት ወይም ያ ቃል ዋን ሲለብል ወርድ ከሆነ ምንድን ነው የሚወስደው ካላችሁኝ ኤአር እና ኢኤስቲ ይወስዳል። ለምሳሌ ያክል ኦልድ ዋን ሲለብል ነው። ምን ወሰደ? ኦልደር፣ ኦልደስት ወሰደ። ሎንግ በአንድ ትንፋሽ የሚነበብ ነው። ዋን ሲለብል ነው። ደግሞ ቅድም በምሳሌ እንዳሳየዋችሁ ትከሻ ላይ ብቻ ትከሻ እቺ ቁጭ ምትና እጅን ከያዘን ምን ላይ ይቀራል? በቃ ሎንግ ላይ ምን ላይ ይቀራል? ትከሻ ላይ ብቻ የሚቀር ነገር ነው። ይሄ ማለት ምን ማለት ነው? የሚወስደው ኤአር እና ኢኤስቲ ነው። ከዛስ ኢን አድጀክቲቭ አለ። ኢን ዊ አድ አር ኦር ኤስቲ። በአር ካለቀ ደግሞ ማለት በኢ ካለቀ መጨመር ነው። አር ኮምፓራቲቭ ከሆነ አር መጨመር ነው። ሱፐርላቲቭ ከሆነስ ኤስቲ መጨመር ነው። ምክንያቱም በውስጡ ምን ስለያዘ በኢ ስላለቀ። ይሄ ምንድን ነው? ዋን ናይሳው ምንድን ነው? ዋን ሲለብል ነው። መርሳት የለባችሁም። እሺ ዋን ሲለብል ነው። እሺ ቀጥሎ ደግሞ እንቀጥል። ይሄ በአጭር መንገድ ያሳያቸውን በጣም በቀላሉ መንገድ አንድ ህግ አለ። ሲቪሲ የሚባል ህግ አለ። ሲቪሲ ማለት አሳያቸዋል። ለምሳሌ ያክል አሁን ቢ ምንድን ነች? ቢ ኮንሶናንት። ጂ ምንድን ነች? ኮንሶናንት። አይ ምንድን ነች? ቪ። ምን መጣ? ሲ ቪ ሲ። ኮንሶናንት ቫውል ኮንሶናንት። እንደዚህ በሆነ ሰዓት ምንድን ነው የምናደርገው ካላችሁኝ ምን መሰላችሁ የምታደርጉት? ደብል ማድረግ። ለምሳሌ ያክል ቢግ ነዋ። ቢግ ምንድን ነው? አሁን ቢ ምንድን ነው? ኮንሶናንት። አይ ምንድን ነው? ቫውል። ጂ ምንድን ነች? ኮንሶናንት። ሲ ቪ ሲ። ምንድን ነው የምናደርገው ቀጥሎ? ቢ አይ ጂ ጂ ኢ ኤስ ቲ። ምን ከሆነ? ሱፐርላቲቭ ከሆነ። ያን ኮምፓራቲቭ ከሆነስ? ቢ አይ ጂ ጂ ኢ አር። እንደግመዋለን ማለት ነው። ለዚህ ነው ሲቪሲ። አሁን ይሄም አስተውሉ። ፋት ኮንሶናንት ፊ ነዋ። ኤፍ ኮንሶናንት። ቪ ኤ ምንድን ነች? ቫውል። ቲ ምንድን ነች? ኮንሶናንት። ሲ ቪ ሲ ሩል። ይሄ ማለት ምን ማለት ነው? ይሄ ማለት
እንዲህ በሆነበት ሰዓት የመጨረሻው ቃል ይደገማል ማለት ነው። የመጨረሻው ቃል ይደገማል። ስለሆነም ፋት የነበረው ምን ይሆናል ማለት ነው? ቲን ደግመን ኮምፓራቲቭ ከሆነ ኢአር፣ ሱፐርላቲቭ ከሆነ ኢኤስቲ መጨመር ነው ዓላማችንና ሀሳባችን። ህጉም እንደዚህ ነው የሚያስረዳው ማለት ነው። እሺ አሁን if an adjective ends in a constant and y አለ። ለምሳሌ ያክል አንድ አድጀክቲቭ በእንትን ካለቀ በዋይ ካለቀ ምንድን እናደርገው? ቀጥታ ምን መጨመር ነው? አይ ኢአር ዋይን አጥፍተን ምን መጨመር ነው? ዋይ ይጠፋል። ዋይ ላይ ምን መጨመር ነው? አጥፍተ ነው አይ መጨመር ነው። ከዛ ኢአር መጨመር ነው። ለምሳሌ ሲሊ ሲ አይ ኤል ዋይ አለ። በምንድን ያለቀው? በዋይ። ዋይ ትጠፋና ዋይ ላይ ምንድን ነው የምንጨምረው? አይ። ኮምፓራቲቭ ከሆነ ኢአር፣ ሱፐርላቲቭ ከሆነ አይ ኢ ኤስ ቲ ነው። ይሄ ባጭሩ ይሄን ይመስላል። ከዛስ አሁን የቅድሙ ሀሳብ መጀመሪያ የነገርኳችሁን ሀሳብ እዚህ ጋር እመጣላችኋለሁ። we use more and most to make comparative and superlative for most two syllable adjective and for all adjective with three or more syllables አለ። ይሄ በጣም ማወቅ ይገባቸዋል። ምን አለ? we use more and most አለ። ለምን አለ? for most two syllable adjective and for all adjective with three or more syllables አለ። ገብቷቸዋል? ሞርና ሞስትን እንጠቀማለን። ለምሳሌ ያክል ሞስት በአብዛኛው ለምን ለሆነ ቱ ሲለብል ለሆነ እና for all adjective with three or more syllables አለ። አድጀክቲቭ ሆኖ 3 ሲለብል ያላቸው በጠቅላላ ምን ይወስዳሉ? ሞርና ሞስትን ይወስዳሉ። ግን ደግሞ ቱ ሲለብል የሆኑ ደግሞ አብዛኛው ጊዜ በአብዛኛው ነው እንጂ ሁሌም ባይባልም በአብዛኛው ጊዜ ሞርና ሞስትን ይወስዳሉ። አሁን በደንብ አድርጋችሁ አስተውሉኝማ። ቅድም ነበር ያልኳችሁ እጃችሁን ዘርጉማ። እጅ ስንዘረጋ ቅድም ነበር ያነሳ ነው። ትከሻ እቺ ጥቁር ነገር አርማችን አለ። አርማችን ከዛ እቺኛዋ እጃችን እንያዝ። አሁን ኬርፉል ኬር ከትከሻ እንጀምር። ኬር ፉል ምን ላይ ያቆመ? እቺ ጥቁር ላይ ምን ላይ? ኤልቦ ላይ ወይም ቁጭጭምት ላይ እቺ ኤልቦ የምትባል ላይ አቆመ። ስንት ነው ማለት? ይሄ ቱ ሲለብል ነው። ሰውንም ማንን መውሰድ ይችላል? ሞርን። ሞር ከሆነ ኮምፓራቲቭ ይወስዳል። ሞስት ከሆነ ምን ይወስዳል? ሱፐርላቲቭ ይወስዳል ማለት ነው። ሞስት ከሆነ ምን ይወስዳል? ሱፐርላቲቭ ይወስዳል ማለት ነው። አሁን በደንብ በጋችሁ አስተው። ድጋሚ ኢንተረስቲንግ ኢንተር ትከሻችን ላይ፣ ከዛ ኢንተር ረስት ኤልቧችን ላይ፣ ከዛ ሶስተኛስ ኢንግ እጃችን ላይ። ስንት ሆነ? 3 ኢንተር አቻ ኢንተር ረስት ኢንግ ኢንተር ረስት ኢንግ። ባፋችሁ ራሱ ስንት ረዝመ? ኢንተር ረስት ኢንግ። አያችሁ መጀመሪያ እንድኩት ከትከሻችሁ ኢንተር ረስት ኢንግ። ስንት ሲለብል ማለት ነው? 3 ሲለብል ማለት ነው። ስለሆነ ይሄ አብዛኛው ደግሞ 3 በጠቅላላ 3 ሲለብል የሆነ ማንኛውም ወርድ ምን የሚወስደው? ኮምፓራቲቭ ከሆነ ሞር፣ ሱፐርላቲቭ ከሆነ ሞስት ይወስዳል። ቅድም እንዳልኳችሁ እዚህ ጋር ሁሉም አይወስድም ብዬ ነበር። ቱ ሲለብል የሆኑ ለምሳሌ ጀንትል አያቸው። ጀንትል 2 ነው ያለው። ላይክ ሊ አያችሁ 2። ሃንድ ሰብ ስንት ያለው? 2 ሲለብል። ትከሻ እቺ ጥቁራ ጋር ኤልቧችን ጋር ትከሻ ኤልቧችን ጋር በቃ 2 በቃ ያ ነገር በ2 ቃል ወይም በ2 ትንፋሽ ነው የምንለው ማለት ነው። እነዚህ ደግሞ ብዙ ጊዜ አማራጭ አላቸው። ከፈለግን ኢአር ወይም ኤስትን ኢአር ለኮምፓራቲቭ መውሰድ እንችላለን። ለደሞ
ለሱፐርላቲቭ ደግሞ ኢኤስቲ መውሰድ እንችላለን። ከፈለግን ደግሞ ሞርን መጠቀም እንችላለን፣ ሞስትን መጠቀም እንችላለን። ለምሳሌ እነ ኮመን፣ እነ ክሩል፣ እነ ጀንትል፣ እነ ሃንድሰም፣ እነ ላይክሊ፣ እነ ናሮ፣ እነ ፕሌዘንት፣ እነ ፖላይት፣ ሲምፕል፣ ስቱፒድ እነዚህ ቱስ ሌብል ናቸው። ለምሳሌ ኤግዛምፕል እነሱን አሁን ሂ ሰርተንሊ ሃንድሰመር ዛን ሂዝ ብራዘር አያችሁ ምን ጠቀመ እዚህ ጋር ሃንድሰመር ዛን ሂዝ ብራዘር ምን ጠቀመ እዚህ ጋር ኮምፓራቲቭ ሆኖ ምን ወሰደ ኢአር ሂዝ ብራዘር ኢዝ ሃንድሰም በት ሂ ኢዝ ሞር ሃንድሰም አያችሁ ሂዝ ብራዘር ኢዝ ሃንድሰም በት ሂ ኢዝ ሞር ሃንድሰም ሞርን እና ሞስቱን ተጠቅሞ ገለጸ ማለት ነው። አሁን ይሄንን ቅድም በኮምፓራቲቭ ዲግሪ ተጠቅሞ ኢአር ብሎ ገለጸ። ከፈለገ ደግሞ እኔ ኢአር አልጠቀምም እኔ በሞርን ወስጄ እነዛ ሁለት ነገሮችን በኮምፓራቲቭ ዲግሪ አስቀምጣለሁ ካለ ይችላል። ሂዝ ብራዘር ኢዝ ሃንድሰም በት ሂ ኢዝ ሞር ሃንድሰም አለ። አሁን ሺ ኢዝ ዋን ኦፍ ዘ ፖላይተስት ፐርሰን ሃቭ ኤቨር ሚት ሱፐርላቲቭ ነው። እኔ በህይወቴ እንደሱ አክባሪ ካየው ሰው ሁሉ እንደሱ አክባሪ በቃ እሷን አክባሪ ማለት ካየሁት ሁሉ ሰዋል ከተገናኙት ሰው ሁሉ አሁን ምንም ፖላይት የምንጨመርበት ኢኤስቲ ይጨመርበት በደንብ አስተውሉ። ከፈለገ ደግሞ ምን አለ እኔ አልፈልግም ኢኤስቲ መጨመር ካለ ምን ጠቀም ይችላል ሞስትን ሺ ኢዝ ዘ ሞስት ፖላይት ፐርሰን አይ ሃቭ ኤቨር ሜት አለ ማለት ነው። ከዛ ደግሞ ይሄ ቱስ ሌብል ወርዶች ኢኤስቲ ወይም ኢአር መጠቀም እንችላለን። ከፈለግን ደግሞ ሞርና ሞስት መጠቀም እንችላለን እንደምናቸው እንደ ስርዓታቸው። ኮምፓራቲቭ ከሆነ ኢአር፣ ሱፐርላቲቭ ከሆነ ኢኤስቲ፣ ሱፐርላቲቭ ከሆነ ዘ ሞስት፣ ኮምፓራቲቭ ከሆነ ሞር ብሎ እንደ ሀሳብ ማለት ነው። ሌላ ደግሞ የሚቀየሩ አሉ። እነዚህ ኢሬጉላር ኮምፓራቲቭ ይባላሉ እንደ ኢሬጉላር ቨርብ። ለምሳሌ ጉድ፣ ቤተር፣ ቤስት አያችሁታ ሲቀየር ባድ። ጭራሽ ኤሲቲ ያ መጨመር ሲያስፈልጋቸው ሞርና ሞስት መጨመር ሲያስፈልጋቸው የሚቀየሩ አሉ። እንደ ጉድ ከሆነ ቤተር፣ ቤስት፣ ባድ ከሆነ ወርዝ፣ ወረስት፣ ፋር ከሆነ ፋርተር ኤንድ ፋርተስት ብለው መግለጽ ይቻላል ማለት ነው። ለነበረን ቆይታ አመሰግናለሁ። እችን ጥያቄ ደግሞ ስሯት፣ በጣም አስፈላጊ ነገር ነች። ሞር እስካሁን የተማርነው ይህን ከሰራችሁ ገብቷችኋል ማለት ነው። አመሰግናለሁ።